በዚህ ቪዲዮ ላይ እንዴት የአባላትን ቁጠባ መመዝገብ እንደምንጀምር እናያለን። ልክ እዚህ ቦታ ላይ ስንደርስ ጠቅላላ እጣዎች ስንት ነው የሚቆጥቡት እንላለን። አሁን እንደምናውቀው አዲስ ሳይክል እየተጀመረ ነው። ስለዚህ እዚህ ላይ ምንም አይነት ብድርም የለም ቅጣትም የለም። ግን አንድ አባል የፈለገውን ያህል ከፍ ያለ መጠን ብር መቆጠብ ይችላል። ይህም በኋላ ላይ ብር ድርሻ ክፍፍል ላይ ብዙ ገንዘብ እንዲያገኝ ማለት ነው። ስለዚህ ሲጀምር ምናልባት 10 እጣ ሊቆጥብ ይችላል ማለት ነው። 10 እጣ ማለት ይችላል። ከዛ ቀጣይ ይላል። ከዛ ቀጥል እንላለን። ከዛ በኋላ እዚህ ጋር የቁጠባ ግቦ ማስቀመጥ ጊዜው አሁን ነው። በዚህ ዞን ለማስተካከል የሚፈልጉትን ህልሞን ያስቡ ይላል። ስለዚህ የሚቆጠበው ይሄ ሰውዬ ለምንድን ነው? ለንግድ ነው? ለትምህርት ነው? መሬት ሊገዛ ነው? ከብት እርባታ ነው? ከዚህ ውስጥ የፈለገውን ለግብርና ከሆነ ግብርና ይመርጣል። ለስንት ብር ነው የሚፈልገው? እስቲ 15000 ብር ከሆነ መቆጠብ የሚፈልገው እዚህ ጋር አፕሊኬሽኑ ምን ይላል? በእያንዳንዱ ስብሰባ 4 እጣ ከገዛ ግቡ ላይ መድረስ ይችላል ማለት ነው። ከዛ የግል ግብ ያስቀምጡ እንላለን። በዚህ መንገድ ተከናውኗል አዎ ብለን መጨረስ እንችላለን ማለት ነው።